ሳይበር ሃክ የዩቲዩብ ቻናል ቤተሰቦች ስሜ ሱራፌል ይባላል። ያው በዛሬው ዕለት እንዴት አድርጋችሁ ካሊ ሊነክስ ኦፕሬቲንግ ሲስተምን ወደ ኮምፒውተራችሁ ኢንስታል እንደምታደርጉ አሳያችኋለሁ። አዲሱን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁ። የመጀመሪያው ስራችን ወደ ብራውዘር ትሄዱና ካሊ ዶት ኦርግ ብላችሁ ሰርች ታደርጋላችሁ። የኦፊሻል ዌብሳይታቸው ነው። ካሊ ዶት ኦርግ ላይ ትሄዱና ልክ እንደምታዩት ደግሞ ሞስት አድቫንስድ ፔኔትሬሽን ቴስቲንግ ነው። ካሊ ሊነክስ የምትፈልጉት ኦፕሬቲንግ ሲስተም ይሄ ኦፊሻል የሆነ ዌብሳይታቸው ነው ማለት ነው። እኛ ዳውንሎድ የሚለውን እነካለን። እናንተ የተመቻችሁን አይነት ሞድ ማውረድ ትችላላችሁ። ኢንስታለር ኢሜጅ ቨርቹዋል ማሽን እንዲሁም ሌላም አለ። እኔ የሚመችኝ ቨርቹዋል ማሽን ነው። ይሄንን እናወርዳለን። ከዚህ ውስጥ ደግሞ ከቨርቹዋል ማሽን ውስጥ ብዙ አይነት ታይፕ አለው። ቪኤምዌር፣ ቨርቹዋል ቦክስ ኤንድ ሃይፐር ቪ። እኔ ሪከመንድ የማደርጋችሁ ቪኤምዌርን ብትጠቀሙ ነው። ቨርቹዋል ቦክስ ይሄን ካላችሁ መጠቀም ትችላላችሁ። በማንኛውም አማራጭ ዳውንሎድ ማድረግ ትችላላችሁ። በዚህ መልኩ ከዛ የወረደው ምን ይመስላል ኢሜጁ ልክ በዚህ መልኩ ይወርዳል። የወረደው ምን ይመስላል ዳውንሎድ የሆነው የምትሉኝ ደግሞ ይሄ እዚህ ጋር የምታዩት ቨርቹዋል ቦክስ ክፍትና ላሳያችሁ አንዴ። ካሊ ሊነክስ ኢንስታል የሆነ ነው። ኦፕን ስታደርጉት ካሊ ሊነክስ ኦፕሬቲንግ ሲስተም ይከፍታል። ፓወሪንግ ቪኤም አፕ ትንሽ እንጠብቀዋለን። ልክ እንደዚህ በዚህ መልክ ይከፍታል። ቨርቹዋል ቦክስ ላይ ዳውንሎድ ካደረጋችሁት በኋላ ማለት ነው። አሁን ከእናንተ የሚጠበቀው ይህንን ኦፕሬቲንግ ሲስተም የምትጠቀሙት እዚህ ጋር ዌብሳይታቸው ላይ መመልከት ትችላላችሁ። በዋናነት የፔኔትሬሽን ቴስቲንግ ሙከራዎች የሚደረጉበት ቢጊኒንገር የሆነ ኦፕሬቲንግ ሲስተም ነው። ስለዚህ ከዚህ በኋላ አንዳንድ ቪዲዮዎችን የምለቅ ይሆናል። አንዳንድ ቱሎችን ይሄን ማግኘት ከፈለጋችሁ የአዲሱን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል እጠይቃለሁ። የከፈተው ይሄን ይመስላል። እኔ አንዴ ኢንስታል ስላደረኩኝ ፓስወርዴን እና ስሜን አስገብቼ ቀጥታ ይከፍታል። ልክ እንደምታዩት ትክክለኛውን ሞስትሊ ሃከሮች የሚጠቀሙት የካሊ ሊነክስ ኦፕሬቲንግ ሲስተም ይህንን ይመስላል ማለት ነው። እንደምታዩት እዚህ ጋር ኮማንድ አለ። በቃ የፈለጋችሁት ላይክ ኢፍ ኮንፊግ ለምሳሌ አንድ ታይፕ ነው። ኢቲኤች 0 ልክ እንደዚህ ሃከሮች እንደሚጠቀሙት ሁሉም ቱል እዚህ ጋር ኢንስታል እያደረጋችሁ መጠቀም ትችላላችሁ። ስላዳመጣችሁኝ አመሰግናለሁ።